በዛሬ ዕለት በ2017 ዓመተ ምህረት የድሬዳዋ ከፍተኛ ዲቪዚዮን የእግር ኳስ ውድድር እየተከናወነ ማብቂያ ላይ ነው የምንገኘው። ይህ የእግር ኳስ የማብቂያ ስነ ስርዓት ሚያዝያ 23 2017 ዓመተ ምህረት በደማቅ ሁኔታ በድሬዳዋ ስቴዲየም ይከናወናል። ይህ ክንውን እንግዲህ በአማረ ሁኔታ እንዲጠናቀቅ ለማስቻል የውድድሩ አሸናፊ የሆነውና በውድድሩ ደግሞ በጸባይ ትልቅ ቦታ በዲሲፕሊን ትልቅ ቦታ ያለ ክለብ የሚሸለሙትን ዋንጫዎች የጎፈሬ ትጥቅ አምራች ድርጅት ከሀገር ውጪ አሰርቶ በውጭ ሀገር አሰርቶ በከፍተኛ ወጪ ስፖንሰር አድርጎ ይህንን ዋንጫ ዛሬ አምጥቷል። የዚህ ፕሮግራም ዋና ዓላማው ይህንን ርክክብ መፈጸም ነው። ከዚህ በተጓዳኝ ደግሞ ከአንደኛ እስከ ሶስተኛ የሚወጡ ክለቦች የሜዳሊያ ሽልማት አላቸው። እነኛን የሜዳሊያ ሽልማቶች በአማረ ሁኔታ ደረጃውን በጠበቀ ሁኔታ እነኚህ ሜዳሊያዎችም ተሰርተው ዛሬ እጃችን ሊያረካክቡ ተገኝተዋልና ይህን በማድረጋቸው ጎፈሬን እጅግ ላመሰግን ስለሚገባ አንዴ እንድታመሰግኑልኝ እጠይቃለሁ። ዛሬ እዚህ ቦታ ሶስት አካላት ነው ያለው። አንደኛ የጎፈሬ ትጥቅ አምራች ድርጅት፣ ሁለተኛ የድሬዳዋ ፖሊስ ኮሚሽን አመራሮች፣ ሶስተኛ የሚዲያ ባለሙያዎች፣ አራተኛውን አልጠቀስኩም የእግር ኳስ ፌዴሬሽን አመራሮች ነው ያለነው። እነኚህ ሲዋሃዱ ነው እግር ኳሱ ቦታውን አግኝቶ ድሬዳዋ ከነማ ላይ ያለምንም ችግር የወጣቶች ላብ በተገቢው እየተመዘነ ትክክለኛ ውጤት እየተሰጠው የድሬዳዋ ኳስ በማደግ ላይ የሚገኘው።